አንድ የስነ ህይወት ባዮሎጂ መምህር ለተማሪዎቹ አባ ጨጓሬ ወደ ቢራቢሮ የሚለወጥበትን ዑደት እያስተማራቸው ነው። ቀጥሎም በሚቀጥሉ ሰዓታት ውስጥ ከአባ ጨጓሬ ወደ ቢራቢሮ የተቀየረው አካል ከእጭ ሽፋን ውስጥ ለመውጣት ትግል የሚያደርግበት ጊዜ ነው። ሂደቱን ከመከታተል ውጪ ማንም ቢራቢሮን ለመርዳት እንዳይሞክር ብሎ በማስጠንቀቅ ተማሪዎቹን ጥሎ ከቤተ ሙከራው ይወጣል። ተማሪዎቹም የሚሆነውን ለማየት በጉጉት ይጠባበቁ ጀመር። ልክ መምህሩ እንዳላቸው ቢራቢሮ ከእጭ ሽፋን ውስጥ ለመውጣት ይታገል ጀመር። ይሁንና ከተማሪዎቹ አንደኛው ልጅ የቢራቢሮን ትግል አይቶ ያዝንና ከመምህሩ ትዕዛዝ በተቃራኒ ቢራቢሮን ከእጭ ሽፋኑ ሊያወጣው ይወስናል። ትግሉን ባቀለለት ሲል የእጭ ሽፋኑን ይሰብረዋል። ይሁንና እንደጠበቀው ሳይሆን ቀርቶ ከደቂቃዎች በኋላ ቢራቢሮ ይሞታል። መምህሩም የተማሪዎቹን ሁኔታ ሊያይ ሲመለስ የተፈጠረውን ነገር ይነግሩታል። ይህንን ጊዜ መምህሩ የእጭ ሽፋኑን ለሰበረው ተማሪ ሁኔታውን ያስረዳው ጀመር። ቢራቢሮን የገደልከው እርሱን ለመርዳት በማሰብ ነው። ምክንያቱም ከእጭ ሽፋኑ ለመውጣት ትግል ማድረጉ አንተ እንዳሰብከው ቢራቢሮን የሚጎዳው ሳይሆን ለክንፉ ጥንካሬ እድገት የሚረዳው ነበር። ይህ የተፈጥሮ ሕግ ነውና አንተ ግን ትግሉን በማቋረጥ ወይንም በመከልከል ምክንያት ቢራቢሮ ሊሞት ችሏል። ይህ ሕግ በሕይወታችንም ይሰራል። ከትግል ውጪ ወደ ሕይወታችን የሚመጣ ምንም አይነት ስኬት የለም። አንዳንዴ ወላጆቻችን ከሐዘኔታ ስሜት ተነስተው የትግል ሕይወትን ከኛ በማራቃቸው ጎርተውናል። እንዳንጠነክርና እንዳናርግም አድርገውናል። ብዙውን ጊዜ ትግል ምቹ ሜዳን ስለማይፈጥርልን አንወደውም። የምንፈልገው ስኬት ሁሉ ያለ ትግል ሰተት ብሎ እንዲመጣ ነው። ስኬትን እንፈልጋለን፣ ትግሉን ግን አንፈልገውም። አንድ ቢራቢሮ ለመሆን ከእንቁላል ወደ እጭ፣ ከእጭ ወደ ሙሽሬ፣ ከሙሽሬ ወደ አባ ጨጓሬ፣ ከአባ ጨጓሬ ወደ ቢራቢሮ፣ ከቢራቢሮነት መብረስ ከቻለበት ደቂቃና ሰዓት ድረስ ያለውን ትግል ማለፍ ግድ ይሉበታል። ልክ እንዲሁ በሕይወት ለማደግ ለመለወጥ ምንጊዜም በትግል ውስጥ ማለፍን ይጠይቃል። ስኬት መፈለግ ጤነኛ ብሮ አይምሮ የመያዝ ምልክት ነው። ይሁንና ስኬታማ ለመሆን ጥንካሬና እድገት የግድ ይለዋል። እነርሱ የሚገኙት ደግሞ በትግል ውስጥ ነው። ይኸውልህ የሕይወት ትልቁ ልጓም ምንድነው ካልን ትግል ነው። ነፃነት ያለው ሰው ለመሆን እንጂ ነፃ ለመሆን መፈለግ የለብንም። ፈጣሪም ቅርጽ የሚሰጠን በትግል ውስጥ እያቀለጠ ነው። ምናልባት ልጓም እርምጃን የሚገታ፣ እረፍት የሚያሳጣ፣ ምቾት የሚነሳ፣ ገደብ የሚጥል፣ ከመንገድ የሚያስቀር ሊመስል ይችላል። ይሁን እንጂ ልጓሙ ከግብ የሚያደርስ፣ የተገራ ማንነትን የሚያላብስ፣ ብቁ ስልጡን የሚያደርግ፣ ወደ ዓላማ መርህና መርህ ገዝ ሕይወት የሚያሳድግ፣ ጥንካሬን የሚሰጥ፣ ከሁሉም በላይ ከራስ አልፎ ለሌላው የሚቆርስ ስብዕና ባለቤት የሚያደርግ ነው። ስለዚህ ትግል ማለት የስኬት ተቃራኒ ሳይሆን የስኬት አካል ነውና ትልቁን የሕይወት ልጓም ትግልን አንጥላው።